ጉዞ ጀመርን ጉዞ ጀመርን። ምን ላይ እንዳለው ብታይ አሁን ትቀኛለሽ። ዜድ ቡና እየጠጣው ነው። ጓሮ ገባሁና ጓሮዬ ደግሞ ሲያምር ቡና አለው ብታይ ንፋሱ ንፋስ አይደለም። አሉ የብሪዋን የብሪበዲ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሲለ ወለጋ ቤተሰቦች መልእክት አስተላልፊ። ቪዲዮ እየቀረጽኩ ነው። ቪዲዮ እየቀረጽኩ ነው ለወለጋ አይቶ ወለጋይቱ ይሄው ወለጋ ገብታ ቡናዋን እያጫጫሰች ቡና እያጫጫሰች ልጠጣ ነው። ቢስሚላህ ገባ ገባ በሉ ገባ ገባ በሉ ገባ ገባ በሉ። ምን ሰውን ፎሎ አያደርጉም እኮ ሰው እኮ ንፉግ ሆኗል እኮ ሰብስክራይብ እኮ አይደረግም ሰው ንፉግ ነው የኛ ኢትዮጵያ ሲባል ዝም ብለው አይተው ጥርግ ይላሉ ትተውሽ። ይሄው እንግዲህ አንቺም ተሎ በይና ተመለሽ ወደዚሁ ሰው ሀገር እስከ መቼ ድረስ ወላሂ ያው ዱንያ አትሞላም እናቴ፣ ዱንያ ጎዶሎ ናት። ወናታ ገባች ወንደር አይደለም። አላህ ሰላም ያርገው። ዶሮም እየጠበቅኩ ነው። አሁን ያለሁት ጓሮ ነኝ። ነኝ አንቺ ዶሮ ነኝ። መልእክት አስተላልፋችሁ ዶሮማ ታያልኩሽ ዘመድጉ ያንቺርም ይሄዳል አብሮ ጫጩቶቹን ነው የገዛው። አዲስ ናቸው ፈረንጅ ናቸው ተብለው እንግዲህ እስቲ ልሞክራቸው ነው። እንኳን አልብቼም አላውቅም። አትይ ሙከራ ነው እንደፈለግሽ ነው። ያው በብርሽ ነው የምገዢው። እንኳን ትንሽ አንድ 8-7 ነው። ተወልደው በወራቸው እኮ ነው የምገዢው። 260 እስከ 300 እንግዲህ ተሎ ያድጋሉ ተብሏል። ወር ሳይሞላቸው ለውጥ አሳይተዋል። ለማንኛውም ማሽኑን እንግዲህ እስቲ ከጊዜ ጋር ሄዳል። እሱ ደግሞ ግን ላላማረ ጊዜ ብዙ ብር ማውጣት እንቁላል እናቴ 30 ስንት በገባ እንቁላል 20 ብር እንቁላል ለአንድ እንቁላል 20 ብር። የፊት እንደው እንቁላል እየሰበሰቡ ሲወስዱ ለመብል ብቻ ይመስል ነበር። በሱቅ እየወሰዱ ይሸጡ ለካ ለዚህ እያስፈለፈሏቸው ደስ ሰው ነው። ቆይ አባትና ሺ በስሩ ሁሉ